ሄሎ የኤልቲኤም ዩቲዩብ ተከታታዮቻችን እንዴት ናችሁ? እኛ ሰላም ነን። በዛሬ ቪዲዮአችን ደግሞ በብሉቱዝ ስፒከር ነው የተገናኘነው። እንደምታዩት ቻርጅ ፒኑ ተሞክሯል እና ምንም አይነሳም። ፓወሩ ምንም እየተነሳ አይደለም። ስለዚህ ይህን ችግር አንድ ላይ እናየዋለን። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ፕላስ ይሁኑ እንላለን። ስለዚህ ያለውን ችግር አንድ ላይ እንፈትሸዋለን፣ እንፈልገዋለን። ያው መጀመሪያ እንደምታዩት እቺ እንትኗ መቀየር አለባት። ቻርጅ ኮኔክተሯችን ትነሳለች። ከቻርጀሩ ቀጥታ ሄዶ ይሄ ቀዩ ያለባት ዳዮድ ነው። ስለዚህ ዳዮዱ ቼክ እናደርገዋለን በመልቲሜትር። ከዳዮዱ አድርጎ ደግሞ በዚህ የምታዩት በዚች ጋር በምታዩት ሬዚስተር አድርጎ እዚህ ባትሪው ላይ ይገባል። ባትሪው ላይ ከደረሰ በኋላ ፓወሩ እዚህ ኦን ኦፍ ስዊች ነች። እቺ ኦን ኦፍ ስዊች ነች። ስለዚህ ይሄን ኦን ስናደርገው እዚህ አይሲ ላይ ይደርሳል ማለት ነው ቮልቴጁ። ከዛ በኋላ እቺኛዋ ሳውንድ አይሲ ነች። የሳውንድ አይሲ ላይ ከደረሰ በኋላ ኦልሬዲ ስታንድ ባይ ይሆናል ማለት ነው። ስለዚህ ያለው ችግር ምንድነው የሚለውን እንፈትሸዋለን። አብራችሁን ቆዩ። እሺ እንደምታዩት መልቲሜተራችንን መጀመሪያ እዚህ ኮንቲኒቲ ላይ እናደርገዋለን። ያለውን ችግር እንፈትሻለን። ይሄ እዚህ ጋር የፍላሽ ቤቱ ላይ ግራውንዱ እናድርገናል። ስለዚህ ግራውንድ ላይ አንዱ ላይ ካደረግን በኋላ ያለውን ነገር ሙሉ መፈተሽ ነው። ምንድነው የተቃጠለው እቃ የትኛው ነው የሚለውን አሁን እዚህ ላይ ይሄ እንደምታዩት። ስለዚህ ይሄ ግራውንዱ ነው፣ ይጮሃል። ስለዚህ አንዷ ካፓ ኖርማል ነች። እሺ እዚህ ጋር አሁን ይሄም ይጮሃል። ስለዚህ እዚህ ላይ ግራውንዱ አለ፣ ኖርማል ነው። እዚህ ጋር ካፓ አትጮህም። አንዱ ፖዚቲቭ ስለሚገባበት ፖዚቲቭ ስለሆነ የሚደርሰው እዚህ ላይ። እሺ እዚህ ጋር ይሄኛው ደግሞ ይሄ ፖዚቲቭ ነው አንዱ፣ ይሄኛው ኔጌቲቭ ነው። እሺ ስለዚህ ይሄኛው እዚህ ላይ ምንም የሚጮህ ነገር የለም። እንደምታዩት ምንም አይጮህም። ያ ማለት የባትሪው ግራውንዱ ሙሉ ከሲስተሙ ጋር መገናኘት አለበት። ነገር ግን አልተገናኘም። እንደምታዩት ምንም የሚጮኸው ነገር የለም። ስለዚህ ይሄኛው ግራውንድ አላገኘም። መስመሩ የሆነ ቦታ ላይ ተቋርጧል ማለት ነው። እንደምታዩት ነው። ስለዚህ ይሄ ከተቋረጠ እዚህ ላይ ሊያገኝ ይችላል። ይሄን ደግሞ ይሄ አላገኘም ማለት ደግሞ ኖርማሊ ግራውንዷና እዚህ ላይ አድርጌ ያሳያችኋለሁ እንዲመች። እኛው ላይ አሁን ለምሳሌ እቺኛዋና እዚች ጋርና ሌላው መስመር ግራውንዱ ስናገናኘው ምንም አይነት ካልመጣ ኮኔክሽኑ ተቋርጧል ማለት ነው። ስለዚህ ሲቋረጥ ምንድነው የሚሆነው? ፓወሩ ወደ አይሲዩም አይደርስም። ምክንያቱም ግራውንዱ ካልደረሰ ይሄኛው ግራውንድ እና እዚህ ጋር መጫው አለበት። እዚህኛው ግራውንድ የባትሪው ግራውንድም እዚህ ፓወር እዚህኛው አይሲ ላይ ካልደረሰ አይነሳም። ስለዚህ ይሄን ነገር ማስተካከል አለብን። እዚህ ጋር ሾርቱን እናጠፋዋለን። መጀመሪያ ይሄ ግራውንዱ ሾርት ሳይሆን ግራውንድ ለማለት ፈልጌ ነው። ግራውንዱ እዚህ ላይ ያለው የባትሪ ግራውንድ እዚህና እዚህ ጋር ስላልደረሰ ይሄኛውን በጃምፕ እናድርገዋለን። ስለዚህ መጀመሪያ የምንሰራው ይሄ ነው። ይሄን ሙሉ እናድርገን እንሰራዋለን። እሺ አብራችሁ ቆዩ። እሺ ይሄኛው እንደማሳያችሁ እቺኛዋ ኔጌቲቭ ነች። ስለዚህ ኔጌቲቭ ባትሪዋ ግልጽ እንዲሆንላችሁ የኖች ኔጌቲቭ የባትሪው ከዚህኛው ጋር አንዱ ፖዚቲቭ ነው። ሁለት መስመር አይደለ ያለው፣ አንዷ ፖዚቲቭ ነች፣ አንዷ ኔጌቲቭ። ስለዚህ እቺ ኔጌቲቭ ግራውንድ ስለሆነች ከዚህኛው ግራውንድ ጋር መገናኘት ነበረበት፣ ወይም ከዚህኛው ምንም አይነት የተገናኘ ነገር የለውም። ይሄው እንደምታዩት ምንም አይጮህም፣ መልቲሜትራችን አይጮህም። ያ ማለት መስመሩ ተቋርጧል። ስለዚህ መስመሩ ከተቋረጠ ግራውንድ ካላገኘ ሲስተሙ አይነሳም። ስለዚህ ይሄ ግራውንዱ አንደኛ አጥቷል። ስለዚህ የግራውንድ ችግር አለበት አንደኛው።
ከሱ ቀጥሎ ደግሞ የምናየው ምንድነው እነዚህ እቺ ትራንዚስተሯ ኖርማል ነች አይደለችም የሚለውን ይሄን ከቀየርን በኋላ ቼክ እናደርገዋለን። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ አብራችሁ ቆዩ። እሺ እንደምታዩት እንትኑን አንስቼዋለሁ፣ ቻርጅ ፒኑን አንስቼዋለሁ። ስለዚህ በሌላ ቻርጀር ፒን እንቀይረዋለን። እሺ አሁን እንደምታዩት እንትኗን ቀይሬያታለሁ፣ ቻርጅ ፒኗ ተቀይራለች። ስለዚህ ቮልቴጁን ቼክ እናደርገዋለን። ስንት እንደሚመጣ። እኛ ኮኔክተሯ ተላቃብኛለች። አንዴ ላገናኛትና ቮልቴጁ ምን ያህል እንደሚመጣ ቼክ እናደርገዋለን። እንደምታዩት አገናኝቼዋለሁ። ስለዚህ ቮልቴጁን ቼክ ሳደርገው እንደምታዩት 5 አንብቧል። ስለዚህ እዚህ ዳዮዷ ላይ የሚገባው ነው 5 ቮልቴጇ። ያው እዚህኛው ኮኔክተሯ ላይ እንደምታዩት እዚህኛው 5 ቮልቴጅ መታለች። ስለዚህ እዚህ ባትሪው ላይም ስንት መሆን አለበት? 5። ያው እንደምታዩት ባትሪው ላይ ነው ያደረኩት፣ ፖዚቲቭ ፕሮቡ ላይ ማለት ነው። ፖዚቲቭ ፕሮቡ ላይ 5 ቮልት መጥቷል። ስለዚህ አሁን እዚህ ጋር እዚች ጋር እንደምታዩት እዚች ጋር እዚህኛው ላይ 5 ነው የመጣው። እሺ ስለዚህ 5 ከመጣ ይሄኛው እዚህኛው አይሲ ላይም ያው እዚህ ጋር አይሲ እንደምታዩት እዚህኛው ላይ አድርጌው ምንም ቮልቴጅ የለም። ቮልቴጅ የሌለው ለምንድነው? ቅድም እንዳሳየኋችሁ ግራውንዱ ስለተቋረጠ እዚህ ጋር ግራውንዱ ስለማያገኝ በዛ ምክንያት ነው እንትን የሌለው። ስለዚህ አሁን የቀረችን የቻርጅ ፒኑ አስተካክለናል። ግራውንዱ ግን ይሄኛው መስመር ስላላገኘ አይሲዩ ጋር እና እንትኑ ጋር ስላልሄደ መስተካከል አለበት። ስለዚህ ግራውንድ ከአንዱ ላይ ወስደን ግራውንድ እንዲያገኝ እናደርገዋለን። የዩቲዩብ ቻናላችንን ላይክ ያላደረጋችሁ እና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እና ላይክ ሼር አድርጉት። አብራችሁን ቆዩ። እንዴት ሼር እንደምናደርገው አሳያችኋለሁ። ስለዚህ ይሄኛው ምንድነው የምናደርገው? ይሄ ለምሳሌ የዚህኛው ይሄ እንደምታዩት የፍላሽ መሰኪያ ነው። የዚህ ፍላሽ መሰኪያ በብዛት ይሄ እዚህ ጋር የምታዩት ሰፊው በብዛት ማለት ነው። ብዙ ጊዜ ኤሌክትሮኒክስ ጥገና ሲሰራ በብዛት ሰፋ ያለው ግራውንድ ነው። ስለዚህ ግራውንዷን እዚች ጋር እንደምታዩት እዚች ጋር ልጫታለሁ። አንዷ ደግሞ የባትሪ ግራውንዷ እዚህ ጋር ይሄው አንዷ ግራውንዷ እዚህ ጋር ያለችው ሬዚስተሯ እዚህ ጋር ያለችው 0 ስለሆነች ያው ተመሳሳይ ነው። ከዚህኛው ጋር ባደርገው እዚህ ጋር ለመበየድ እንዲመቸኝ ብዬ ነው 0 ስለሆነች ይሄው እንደምታዩት በደንብ እንድታያችሁ 0 ነች ሬዚስታንሷ። ስለዚህ 0 ማለት ምንም እንትን የለውም፣ መስመሩ ተመሳሳይ ነው። ስለዚህ ወይ እዚህኛው ጋር ወይ ከዚህኛው ጋር ወይ እዚህ ጋር አድርጌ በጃምፕ አገናኘዋለሁ። ካገናኘሁት በኋላ እስኪ ያለውን ነገር እናያለን። አብራችሁን ቆዩ። እንደምታዩት እዚች ጋር አንዷ እዚች ጋር ግራውንድ ላይ እዚህኛው ግራውንድ ከዛ እዚህ ጋር ደግሞ የባትሪው እዚች ጋር በይጃታለሁ። ስለዚህ መስመሩ ግራውንዱ ሙሉ መስመሩ ተገናኝቷል። ያው ስለዚህ ከዚህ በኋላ ቼክ ነው የምናደርገው። የዩቲዩብ ቻናላችንን ላይክ እና ሰብስክራይብ ሼር ማድረጉ አይረሳ። አሁን እንሞክረዋለን። ስለዚህ እሺ እንደምታዩት እንግዲህ አሁን እንሞክረዋለን ማለት ነው። ስለዚህ ያው እንደምታዩት ኦልሬዲ ተነስቷል፣ ስታንድ ባዩ ተነስቷል ማለት ነው። ስለዚህ በአግባቡ ይሰራል። ኦልሬዲ ትፍትፍ የሚል ያለው ምንድነው ባትሪው ደክሞ ስለነበረ ነው እንጂ ኦልሬዲ ይሄ ተነስቷል። ይሄ ሰማያዊ ተነስቷል ማለት ነው። የዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ ያደረጋችሁ ቤተሰብ ፕላስ ይሁንላለን። መልካም ቀን። ባይ ባይ።